ሴዶ 5 ሚሊዮን እንደሆነ የገባኝ መስሎኝ 5 ሚሊዮን ማለት ሴዶ 50,000 ጥብስ 10,000 ቁርጥ መቼም ቢሆን ጃንጥላ እንዳትገዙ። ምክንያቱም ይህንን ሮይስ ሮይስ ብትገዙ ለጃንጥላው ምንም ሳትከፍሉ በነፃ ከመኪናው ጋር ይመጣላችኋል። ግን አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ምስክሬ ነው። አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ምስክሬ ነው። ሞዴል ናንዴነሽ ከ10 ከስንት ነው? ከ10 ለ10 ነው። What's up guys? What's up? It's me your boy. I'm gonna come back in today. ዛሬም ያው ተመልሰናል። አሪፍና ዘና እንደዚሁም ደግሞ እናንተ በጣም የሚያደርጓቸውን ቪዲዮዎች ሰብሰብ አድርገናል። ከቪዲዮቻችን ጋር አብራችሁ ቆዩ። ላይክ፣ ሰብስክራይብ እንዳይረሳ። አብራችሁ ቆዩ። ዮዲ ጓደኛዬ ጋር ለማደር ሄጄ ለሊት ስታወራ የሚያወራ ሰው ምናምን በተለይ ይሄ ተነስቶ የሚሄድ ሰው በህልሙ የሚቃል ያስፈራሉ። እንዴት እንደምፈራቸው እኔ ዋው! እንዴ ለሊት ተነስቶ ቢመጣብኝ ምን አደርገዋለሁ? እንዴ ሳልተኛ ልደር እንዴ? ይሄ ዘፈን ወጣ እንዴ? ማን እንደሆንሽ ታውቂያለሽ? ሰላም አይፈልግም ልጁ። ኦ ፋየር የሆነ ሙዚቃ ነው መሰለኝ። ቦምቦ ፍላት ትቻለሽ ብሎ የመጨረሻ ደስ ይላል። ሶፊ መራችሁን ትንሽ ከፍ ከፍ አድርጋችሁ ተዘጋጅታችሁ ጠብቁ። በጣም አንደኛ ነው። እግዚአብሔርን ማንም ሰው ማለት ነው ላይክ በዚህ ልክ ፐርፌክት ነው ግጥሙ ምናምን እንደዚህ ሊሰራ አይችልም። ማን እንደሆንሽ ታውቂያለሽ? ቶሚ እንግዲህ ማን እንደሆንሽ ታውቂያለሽ የሚል ሙዚቃ ሊለቅ ነውና ከዚህ በፊት እንደለቀቋቸው አይነት ሆኖ ብቻ አላቅም እና እስካሁን ድረስ አልተለቀቀም እና እኛን ኤክሳይት ለማድረግ ነው መሰለኝ ወይ ልቀቁትና እኛም እንበል ማማ እንደሆኑ እንበል። እንዴ ለራሳችሁ ብቻ ነው እንዴ? ጆኒ በስንት ዙር ተዘርረዋል? ውይ ጭራሽ ዙር 3 ሰከንድ በኖካውት ዓለም ላይ የሚክስድ ማርሻል አርት ዘ ፋስተስት ኖካውት የሚባለው 5 ሰከንድ ነው። እኔ ግን ያንን አሻሽለዋለሁ። 3 ሰከንድ በኖካውት በጉልበቴ ነው የምጨርሰው። አስብበት። ያ ነው አገኘሽ? እኔም አገኘው። ትቆጣኝ። አስብበት ጆኒ። እንግዲህ እናያለን። ያድርሰን ለቀኑና እናያለን። የንቃተ ህሊና ውድድር አለቀ። አሁን ደግሞ ሴዶ መጥቶ ወዳደራለሁ ምናምን እያለ ነው። ምን አስቦ ምን እንዳሰብንማ እናሳያለን። ብራዘር ንጉሱ ማን እንደሆነ እናሳያለን። አዎ እና ማየት እንፈልጋለን። ማርሻል አርት ንጉሱ ማን እንደሆነ ዝም ብሎ በመንከባለል ሚክስድ ማርሻል አርት ማወቅ አይቻልም። ማንኛውም ለሴዶ ያላችሁን 10 ጥያቄ ኮሜንት ላይ አስቀምጡልን። ሴዶ ማሸት አይቻልም፣ አለመመለስ አይቻልም። እሺ ንጉስ መሆኔን ታምናለህ? አታምንም? እንወያይበታለን። አታምንም? አምናለሁ። እንዴ በጉልበት እንዴ እኛም እኮ አሁን ንጉስ መሆንህን ለማመን ነው ይሄን እያልን ያለ ነው። ሴዶ ንጉስ ነው ወይንስ አይደለም? ሴዶ ሳክስ ብቻ ነው ምናምን የተባሉ ነገሮችን እንድታስተካክልልንና ወደኛ መስመርም ደግሞ መጣ መልሱን እንድትሰጠን ነው ፋይቱ ላይ እንድትገባ ያልነው። እንግዲህ እናያለን ማን እንደሆነ ንጉስም የዛኔ ነው የምንለየው። እቺ እንኩራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ለህዝቡ ብዬ ተዘጋጅ። ጠርቻ አልሰማሁሽም። ማን እድሜ ልስጠው ብዬ ነው እንጂ 3 ወር ዘና ይበል ሴሌብሬት ያድርግ ብዬ ነው እንጂ እኔ አሁንም ሄጄ መግባት ይችላል። በነፍስ ያለ ሰው በጣም ደስ ነው የሚለኝ።
እኛም በነፍስ ያለ ሰው በጣም ደስ ነው የሚለንና ይሄ ኖካውት ከመኒው ተደርጎ አይተን በተገላገልን እንላለን። ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። አዎ እኔ በዚህ ሐሳብ እስማማለሁ። ይሄ ሰውዬ 2025 ላይ ራሱ እንዲህ እያለ ሲፈልግህ ነበር። ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ፣ በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best in Ethiopia። ሴዶ እዚህ ጋር ያልገባህ ነገር ምን አለ መሰለህ? ህዝቡ ስትሸነፍ ማየት ነው የሚፈልገው። ምክንያቱም ብዙ አመት ቲክቶክ ላይ እችላለሁ እያልክ ጎማ ስትደበድብ፣ ሰው ስትቀጠቅጥ፣ ብሎኬ ስትሰብር፣ መሬት ስትደበድብ፣ ብቻ ብዙ ነገር ስታደርግ ሰው አይተዋል። በተግባር ሪል ፋይት ላይ ግን ያየህ የለም። ስለዚህ ህዝቡ ጉራ መስሎ ስለታየው ያንተን ሽንፈት ማየት ይፈልጋል። ይሄን ሰው ደግሞ አይተኸዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ከዛ በኋላ የምትለቃቸው ቪዲዮዎች ተቀባይነት አይኖራቸውም። ህዝቡ እንደ ውሸታም ያያል። ሶማሌው ሩቅ ስለነበረ ተገላግለዋል። እነዚህ ግን ጉያ ውስጥ ሆነው አይፋቱም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። በኋላ ካፈገፈክ ሀገር ነው እናስለቅቅ። ስለዚህ እንዳልከው 10 ሚሊዮን ብርህን ተቀብለ ሰው አንፎሎ ቢያረግህም ኖርማል ነው። ኢዝ ማይንድ ዳው የቢዝነስ ሰው ነችና ሁሉንም ነገር ወደ ቢዝነስ የምትቀይር ነችና እኔ ትመቸኛለች። ግን አንተ አሪፍ ሀሳብ ነው። ምክንያቱም 10 ሚሊዮን ከወሰደ በኋላ ሪንጉስ ቢደበደብና ሰው የፈለገውን ቢለው እንኳን he have 10 ሚሊዮን ዳው ምንም የሚመጣ ነገር የለው። it is good አሪፍ የማምለጫ መንገድ ነው። ቀጣዩ ፍልሚያ ሴዶ ከጆኒ መሆኑ ታውቋል። पुष्पा नाम सुन के फ्लावर समझे क्या? ሴንዶን ይመቸኛል፣ ያስቀኛል። በጣም ኢትዮጵያ ውስጥ አንደኛ ከሚላቸው ኮሜዲያኖች ውስጥ ነው። ሞቶ बनकर अंकल አፈን ዝጋ ጎቴ። እንግዲህ ሴዶ በቃ ሜመሮችን አግኝተውሃል። አንተም ተዘጋጅበት። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስር ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስር ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቶሃል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምንም በሰበብ እያደረኩ ሴቶቹንም ነው ወንዶቹንም ነው። ሴዶ እዚህ ጋር አሁን ሲያብራራል 500 ተማሪ አለ 500ንም ቀጥቅጧቸዋል። ይሄ ነገር ብታብራራለን ናግባ ላሳይ እንደዚህ ሰው ያሳየኛል ቋ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚስማር። አዎ እሺ፣ ዋቻሞ ዩኒቨርሲቲ ያላችሁ ተማሪዎች ከዚህ የዜዶ ባች የነበራችሁ 500ዋችሁ የተቀጠቀጣችሁ ሲኑና ተቀጥቅጠናል ቀጥቅጦናል ምናምን የምትሉትን ማስረጃ ብትነግሩን ራሱ እንጂ የነማኛ ሴዶ ምርጥ ኮሜዲ ነው እየተባለ እንዴት ልናምነው እንችላለን? የቆየ ነው። ብሎኬት ስደበድብ የምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት የምታደርገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ የሚመጣ እና በ3 ሰከንድ ነው የምጨርስ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው 5 ሰከንድ ነበረ መጀመሪያ። አሁን ደግሞ ወደ 3 ሰከንድ ወርዷል። ኧረ ተው ዜዶ ተው አትፎክር። በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ፣ ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል።
ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ ኢቭን እኮ የሆነ ኢንተርቪው ላይ እኮ እዚህ ጋር ነጥብ ያው ተፋይታለች የተወሰነ ምናምን ጊዜ ዜዶ ልምድ አላት፣ የፋይት ልምድ አላት። ንቃተብ ሁላችንም ያወቅነው ዲስታንሱን አለመጠበቁ እናም ደግሞ ጀለስ አንዴ እጁ ከገባህ እንድትወጣ እንትና ጆኒ እጅ ከገባህ አትወጣም። ስለዚህ እዛ እጅ ላለመግባት የሆነ እንትን ነገር መጠበቅ ነበረበት። ንቃተ ያው ልምድ ያንሰዋል። የመጀመሪያው ውድድር ነው። ሴዶ ደግሞ ልምድ አላት። እንግዲህ እየተነተነችልን ነው። ይሄ እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከማለ የሚመረቀለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏለሁ። አሁን ሴዶ ልምድ አላት። ያ ይኖ ያውቃል። ሳም ፖይንቶችን ድምጽ ብቻ ነው ወይስ ጩኸት ብቻ ነው? አሊያም ድምጽ ከችሎታ እንደውም በራውንድን መድብ እንደ ያለ አንዱ ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። shit. Here we go again. ሴዶ ይህን ነገር ተቀብሏል። ወላሂ ወዳደራል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። A few moments later. ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎበዝ። እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ ነው አም ፍሮም ዱባይ እያልኩ ብቻ እናያለን። ዲጂቱ ሜሙን ጀምሯል ወደ ሴዶ። እንግዲህ ቀኑ ድረስ እናያለን። ያው አሁን ጊዜው አይደለም የሚለው ወዲያ ፉት ብሎ ነው የሚደር ያኔ ስፖርታዊ ጨዋነት ይሄን ፓርት ግን ለምን እንዳልዞረ አይደለም። ለምን ቢያልወጣ ጆ ሪስፔክተር ነች። እኔ ለዛ ነው ምደግበውና ግን ይሄ ፓርት አልወጣም ነበረ ከንትኑ በኋላ። አሁን በቅርብ ነው እየዞረ ያለው። ብዙ ጊዜ ማናስታውሰው ነገር ቢኖር ጥርሶች፣ አንዳንድ የተለያዩ ነገሮች ብታገኝም ባታገኝም ሞቲቬሽን የማይጠፉ ነገር ናቸው። አረ ዋሊዮ አረ ደግሞ የሆነ የፈዘዘ አንቂ ማናዝዋል ኦቨር ሃይፕ የሆነ ነው። ጀለስ ደግሞ እየፈዘዘ እየደነዘዘ እየደንገዘ ቲክቶክ ስንቱን ያሳየናል። ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝ። እኔ ከመምጣቴ በፊት ሁላችሁም አይፈትም ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ነበርኩና እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ። ይህ ከላይ የምትመለከቱት ልጅ አሩን ማለት ይከብደዋል እና በጣም ብዙ ጊዜ በዳይፐር ነው የሚጠቀሙ። ይህን የተመለከተ አባት ግን ለምድሮ በዳይፐር የምታረው ብሎ ሽንት ቤት ያስለምደዋል እና ከቀን ወደ ቀን ሽንት ቤት አስለምዶ ሽንት ቤት ላይ ማራት ይጀምራል። እና ከዚህ ሀሳብ ምን ተረዳችሁ? የተረዳችሁ ነገር ኮመንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ላይክ ማለት እውነቱን እኮ ነው። በተለይ እንደዚህ አይነት ሰዎች በጣም አስቸግረውናል። ይሁን የማይመስል ነገር አምጥቶ ይነግራል። የማይመስል ነገር ችንቁራሪቷ ለእኔ ጥሪ ያቀረበች አይደለም። ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርምሽ ፈርም
እኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፍል ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። ዜዶ እየሰጠ ያለው መግለጫ ከዚህ አይተናነስም። አልጮትም ማለት ነው የቀረው። ዋጓን ትንሽ ወንድሞ አይደለም ትንሽ ወንድማችሁ የማሪዎስ ነው ይላችኋል አይደለ? እንደታም ሰውየው ግብዳ ነው በጣም እንዴ እኔ እንደዚህ አልመሰለኝም። በጣም ግድንግር ነው ለካ ሰው። ብዙዎች እንደዛ እያሉ ቶሚም እንደዛ እያለ ነበር። ከሜመር ማምለጥ የለም። ምንም ስታደርጉ ተጠንቀቁ። Do you have a dream? Yeah, I want to open up a cafe with my uncle. And what's stopping you? I don't have an uncle. አንዳንድ ሰዎችም እንደዚህ ነው ግራ የምታጋቡ እና አንክል ካሌለ እንዴት አባቱ ነው የምከፍተው ካፌ አሉ። አንዳንድ ሰዎች የሆነ ነገር ይነግሩሃል ስትላቸው የሚሰጡ ምክንያት ከይሊል ነው አያተን ወለጭስ ይፈላል። እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ። እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ። እኔ አይ ቲንክ ትንሽ ፌመስ ነኝ። እኔ ፌመስ ነኝ። እሷ ፌመስ ናት። ሜላት ክፉ ነሽ። እነዚህ ድንቾች እኮ ገና በእጆች ሲነኩ ድንች ስኳር እኮ ነው የሚሆኑልሽ። የኔ እጅ ስኳር ባንቺ እጆች ለመነካት እኮ ነው መሬት ስር ጭቃ ውስጥ የሚያድጉን ድንቹን ለመሆን ተመኘውልሽ እኮ እንዴ። ምኞት አይከለከል ሆኖ ልቤ ውስጥ እኮ ፍቅርሽ እንደ ስንቃሪያ ተሰንጓል እያልኩሽ ነው። አንቺ ሽንኩርት ሆነሽ እኔ ልጬ በከትፍሽ እንኳን ማለት ነው ከአይኔ ውስጥ አንዲት የእንባ ዘለላ ጠብ እንኳን የምትል አይመስለኝም። የኔ የፎሶሊያ ፍሬ። ኧረ በእናትህ ስራዬን ስራበት ሂድልኝ እንዴ። ትቆጪ አንቺ ውበት ጉሊት ጉንጮችሽ ቲማቲም አፍንጫሽ ነው ቃሪያ ጥርስሽ ነጭ ሽንኩርት አይኖችሽ በካሮት እንዲያማሩልሽ አንቺማ የውበት ጉሊት ነች። ልቤ ላይ እኮ ፍቅርሽ ተመድቧል እና እባክሽ ቸርችሪው እያልኩሽ ነው። የኔ ስትሪት ሱፐር ማርኬት የኔ ኢትፍሩት እያልኩሽ እኮ ነው እንዴ። ስራ የለህም አይደል? በቃ አለኝ እንጂ የኔ ሰው ቬጂቴብል አንቺ የሽንኩርት ድልህ እኮ ነሽ። ለኔ እኮ ገና ሳስብሽ ማለት ነው ልቤ ይቁላላ። እስቲ እሺ በይኝና ቁሌቱን እንቅመሰው እያልኩሽ እኮ ነው። መቼ ነው ፍቅርህን በተግባር ታሳየኝ? ቆይ አሳይሻለሁ በቅርቡ ሲታገሽኝና ሰሞኑን 300 ብር ፈልጌ ሰጥሽና ማለት ነው አቮካዶ አምጥተሽ ንግድሽን ታስፋፊያለሽ። ደግሞ የምወድልሽ ነገር ታውቂያለሽ ኩራትሽን። ይሄ ዱባ ምናምን አትይም እኮ ጎመን ምናምን አይደለ እንዳትይ ምን ያረጋል ብለሽ ነው። እስኪ ሁሉ በየስራው አሁን አስበዋል። ይሄ ልጅ ነርስ ደግሞ ልትሆን ካንቺን ሳይቶ ወጋ ይለኛል። ይሁን አትዋኩ ሳክስ ሬዲቭ ሳክስ ምኑን ይሰክሰዋል? ታውቀኛለህ? አቤት። እኔ ማን ነኝ? እኔ በምን አውቃለሁ? አታውቅም አይደል? እነሱም እኮ አያውቁም ነበር። እነማ? ህይወቴን የፈተፈቱት ህይወቴን የበጠበጡት። እስቲ አንዴ ተረጋጊ። እኔ እናት ምን ሆነሽ ነው? ምን ሆነሽ ነው ብሎ ያንኩትን ስናገር የሰበረኝ እንጂ የጠገነኝ የለም። ዞር በል ወደዛ። ራሴን እስከማውቀው ድረስ ሁሉም ሰው የየራሱ ህመም አለ። ሌላም ነው ናጨበጭ I am fine ጳውሎስ ሞዴል ነሽ? ከአስር ከስንት ነው? ከ10 ለ10 ነው። 10 ለ10 ነው። ቪዲዮ ላይክ ማድረጋችሁ እንዳይተረሳ። ዳይዶ ቪዲዮ And all of the lives of Jesus Christ saved before me. ጀለስ ቀጣይ ተተኪ ዳውድ
ብለናታል። የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ወላሂ ብሎ የማል እንደሚወዳደር ይላል። ወላሂ ወዳደራል። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጡን፣ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። A few moments later. ፍቺ ባይሆን አንድ ብር ጋር እሱ ይቀበልሻል። ያው እጅ ስለሚበዛበት ይጋራ አገኘሽ። እኔ አልፈልግሽም፣ አደባባይ ወጣሽ። በቃ እኔ አልፈልጋትም። ወቁልኝ። እንግዲህ ወይ አንድ ጉልበትህን ታጣለህ ወይ አትወዳደራትም። ሴዶ እንግዲህ እሺ ምን ልበል? እኛን ዝም ብለን ማየት ነው። መቼም ቢሆን ዣንጥላ እንዳትገዙ። ምክንያቱም ይህንን ሮይስ ሮይስ ብትገዙ ለዣንጥላው ምንም ሳትከፍሉ በነፃ ከመኪናው ጋር ይመጣላችኋል። ይህንን ታውቃላችሁ። በቀን በቀን እንቁላል መመገብ ፍሪጅ ውስጥ ያለውን እንቁላል የፈጠነ እንድትጨርሱት ይረዳችኋል። ይህንን ያውቁ ኖሯል። ካንጋሮ ከአንድ ትልቅ ቤት የበለጠ መዝለል ይችላል፣ ምክንያቱም ቤት መዝለል ስለማይችል። ይህንን ታውቃለህ። በቀን በቀን ሲሚንቶ በጥብጠህ ብትጠጣ ወደፊት እንድትገነባ ምንም አስተዋጽኦ ያደርግልህ። ሰዎች ልክ ሊሰምጡ ሲሉ ምን ብለው እንደሚናገሩ ሰምታችሁ ታውቁ ኖሯል? አናውቅም። ጠቃሚ ምክር፣ በጣም ጠቃሚ ምክር ነው። ይህ ምክር በህይወታችሁ ሊያስፈልጋችሁ ይችላል። ዩጋር ዩዝኔ የሆነ ታይም ላይ ሊጠቅማችሁ ስለሚችል ይችኛው ምክር ተጠቀሙ። እኔ የከንጋሩ ምክር በጣም ወይኔ መሄጃ የላችሁ ብላ ሴዶ 5 ሚሊዮን እንደሆነ የገባ አይመስለኝም። 5 ሚሊዮን ማለት ሴዶ 50,000 ጥብስ 10,000 ቁርጥ ይገዛል በሉት። በምግብ ካልሆነ አይገባውም ሂሳቡ። እዛ ጀሞ ሰፈር እኮ ማለት ነው እያታለሉ ነው በጥብስና በመረቅ ማስታወቂያ የሚያሰሩት። አሁን ምስዋን 5 ሚሊዮን ስትሉት በ5 ጥብስ ብቻ 10 ጥብስ ነው በሉት። ይመጣል ቀጥታ። አረ ሴዶ በጣም በዝቶብሃል። እኔ እሺ ምን ላድርግልህ? እነሱ ናቸው ያሉትና ፕሊስ ሴዶ ውድድሩን ተቀበል እና ደግሞ ከዛሬ ድረስ ያለህን አቅምህን፣ ማንነትህን እና አንተነትህን በደንብ አድርገህ ታሳያቸዋለህ ብዬ አስባለሁ። እንግዲህ ወደ 27 ዓመት ልምድ አለኝ ብለሃል። በጥብስ ነው ደስ አለ 50,000 ጥብስ። የሴቶን ውድድር አብረን እናያለን። ከውድድሩ ጋር ደግሞ ዘና ፈታ እንልበታለን። ይካሄዳል ወይስ አይካሄድም? ይሄም ሌላ ጥያቄ ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። በቪዲዮ ዘናና ተፍታ እንዳላችሁ አይ ሆፕ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ፒስ አውት።